የመባዳት ፕሮግራም አዘጋጅና በእናንተ ፊት ማሳያችሁናል። ከሱ ጋር የሆነ ቪዲዮ እንሰራና ያልኩትን ካደረጋችሁ አሳያችኋለሁ። አይስሪቱ ጋር የልጅነት እድሜ ባይዘው በጣም አሳዛኝ ነው። የልጅነት እድሜ ያሳዝናል። ነገሮች ላይ ፎከስ አላረግም። ትምህርቴ ላይ በትምህርት ተጎድቻለሁ። ፎከስ ያለማድረግ ስራ ላይ ራሱ ስራ ቦታ ላይ እንዳልኩሽ በሞራል እየሰራሽ እኔ ቢሮ ውስጥ ተሰራ ነበርና እንዲሁ ላጋጥሞኛል። በቃ አጭር ቀሚስ አድርጋ ምናምን ያሌለ ተወሽውሼ ምናምን ሽንት ቤት ሂጄ ምናምን መጥቼ ድጋሚ የመጣሁበት አጋጣሚ አለ። እንደሱ አይነት እንትኖች ማለት ነው። ብቻ ከባድ ነው። እርግማን ነው ባይዘው እንትን ነው በቃ የፖርን ፊልሞች ምናምን የሚያመጡት ተጽዕኖ ነው። ያንተ ጠላት እኮ የዛን የመጀመሪያ ጊዜ ያየኸው ፖርን ነው። እሱ ነው። በዛ ላይ የፈረንጆች ፊልም በጣም ከባድ ተጽዕኖ ሲከት ባይዘው ሰይጣን ናቸው እና በቃ ኖርማል ነው የሚመስልሽ እነሱ ጋር እንደዛ ስታዩ ምናምን እሱ ነው። እንደዚህ የልጅነቴን እድሜ ነው የተነጠቅኩት። ብቻ አሁን ላይ ተመስገን ነው። ከሱ ተማሩ ከሱ ፊዚካሊ ምናምን በፊት ነበር። አሁን ግን ምንም ባረግም ምናምን አልከሳም። ያለልኝን ነው ፊዚካል ራሱ ያስኩት። ስፖርት ሰራለሁ ምናምን ለራሴ ምንም ማለት ነው እና ደስተኛ ነኝ። በጣም እንደኔ ደስተኛ የለም በምድር ላይ ምንም በቃ ኮንትሮል አድርጎ አንድ ሰው እኮ ማለት ነው። ለምሳሌ ከችግር ላይ ሆነ ከችግር ከወጣ በኋላ የሆነ አሪፍ ነገር ላይ ስትሆን እኮ እንዳንተ ደስተኛ ሰው የለም። ቴንክ ዩ ኤምኬ በጣም እንደዛ ነው። ያ በቃ አሁን ላይ ምናምን ድሮች ነገሮች ተወጥ ምናምን ስታረግ እሱ ራሱ ደስተኛ ያደርግሽ እና እንትን ልቀቁት፣ አትጨነቁበት። በቃ እኔ ካየሁት ኤክስፒሪየንስ በራሱ ጊዜ መሆን ያለበት ከሰው ጋር መቀላቀል በቃ እንደምንም ብላችሁ ከሰዎች መሀል መግባት። እንደዚህ አሁን ያልኳችሁ ነገሮች አድርጉ። በቃ አሁን ያልኳችሁ ነገሮች ጸሎት አድርጉ። እንዳልኩሽ ምናምን በቃ ከሰው ጋር ምናምን ራሳችሁን ቢዚ አድርጉ። በጣም ቢዚ ችግር የለውም ራሱ እየመጣ ነው እና ቢዚ ማድረግ ነው ራስን። ምንም ትዝ አይልሽም ነው የምልሽ። ከዛ በኋላ በስራ ስትወጠሩ ምናምን ስራ ደክሟቸው ወደ ቤት ስትገቡ አይደለም ሲጋ ምግብ ራሱ ምናምን አያሰኝሽም ነው የምልሽ። በቃ ተጠቅልልሽ ለጠጥ ያልሽ እና በስራ ምናምን ቢዚ ማድረግ ራስን፣ ከሰው ጋር መግባባት፣ መቀራረብ፣ ቤተክርስቲያን መሄድ እነዚህ ነገር ካረጋችሁ ከጊዜ ሂደት ትወጡታላችሁ። እና መወሰንም አሪፍ ነው ደግሞ ቢያንስ ጋብ እንድታረጊ ያለ ጀመር ይሁን ሀበሻ ማይንዱን በራሱ በእጁ እንደዚህ ስር ያደረገ ልክ አንተ አሁን ልክ ማድረግ ችለህ አይደል የጀመርከው? እንዴት ነው ማቆም የሚያውቀው? ለምን ማቆም እንኳን ማለት አይቻልም። ስትጀምር በራሱ ጊዜ ካልፈታሽ በስተቀር ማቆም ገባል። እኔ በልጅነቴ 2 ወር ትቼ በቃ የሰው ስህተት ምናምን ሰውን ጀጅ ማድረግ ምናምን ገባው። መጨረሻ ላይ 2 ወር ምናምን በዚህ ትቼ በጣም ራሴን በቃ በተለየ አይቼው ማለት ነው። ብቃት ያለኝ ሰው ምናምን በቃ እንደዚህ አይነት ነገሮች ገብቼ ማለት ነው። በ2ኛው ወር ሳረግ ተሳስቼ እንዴት እንዳለቀስኩ እኔ ነኝ የማውቀው። ወይኔ መጨረሻ የሆነ ምናምን ብዬ ማለት ነው። እና ይተዋል ምናምን ነገር አይቶሽም። ቲክቶክ መጥፎ ነው ደግሞ በነገራችን ላይ ቲክቶክ ላይ ገብታችሁ ላይቭ ሴቶች መታወሩ ምናምን ነገር ነው። ቴንሽንን ትሰበስባለህ፣ ትሰርቅበታለህ፣ የሆነ ለነገሩ ትሻፍድበታለህ። እኔ ብዙ ሴቶች ስፔሻሊ ከእድሜ በላይ የሆኑ ሴቶች እንደ ሹገር የሆኑ ሴቶችን የፎን ሴክስ ደንበኛ አፍርቼበታል። በነገራችን በቃ ብዙ ሴቶች እንደዚህ አውቄበታለሁ። እንደዋወላለን ምናምን ፎን ሴክስ እናደርጋለን።
በቴሌግራም ትልክልኛለች፣ በዋትስአፕ ትልክልኛለች፣ እኔም እልክላታለሁ ምናምን እና ምንድነው ይኸውልህ ያመጣው ነገር ምንድነው ቀይ ቲክቶክ፣ ፌስቡክ ምናምን የሚባሉ ነገር ብቻ ጋብ ማድረግ አለመጠቀም። እሱ ከሌለ እኔ እርግጠኛ ነኝ አታረጉ፣ እንደዛ አይነት ነገር አታረጉ። እና እነዚህ ነገሮች ተጽዕኖ አላቸው። እኔ አሁን ፖርን ብትይኝ ፖርን ሰልችቶኛል፣ ምንም ሙድ አይመጣም። የኢትዮጵያ ሴቶች ፖርን እንትን ምናምን ሙዴን አያመጣውም። አሁን ምንም ሙድ አይመጣም ነው። እንደሱ አይነት ነገሮች አሉ። ምን ያው ሙድ የሚያመጡ እንደዚህ ላይቭ አሉ። አሁን እንዲተገቢያች ላይቭ ላይ ምናምን እንደሱ ነገሮች ነው ኦብሰስ የሚያደርጉኝ አሁን ላይ ማለት ነው። እሱንም አሁን ጋባ አድርጌዋለሁ እሱ እና ምንም ኖርማል እንዲያወርቼ ምናምን እወርዳለሁ እንጂ እንደዚህ ምናምን እና ስልክ አጥፉ ምናምን ስልካቸው እንደዚህ ፎን ሲክስ ምናምን የሚያደርጉ ከሆነ እሱ ዜሮ ነው ማድረግ ያለባቸው። ዲሌት ብሎክ ምናምን ማድረግ ከዛ ውጭ ምንም በቃ መቀነስ ይቻላል። የሰማችሁትን ማይንዳችሁ ውስጥ ይጨምርላችሁ። እነዚህ ነገሮችን ለማቆም መሞከር አሉ። አይናውጣ ሴቶች አሉ። ሙዳቸውን አይተሽ ምናምን ታግባቸዋለሽ። ከዛ ወዲያውኑ ወደ ገደለው ነው የምትገቢው ምናምን ሙዷን ስታያት እንትን ስለምትልሽ ወደ ገደለው ምናምን ትገቢያለሽ ተቀብለሻት። እንደሱ አይነት ነገር ማቆም አለባችሁ። አለመቅረብ እንደዚህ አይነት ሴቶች ይሄ ፊቷን እንዲህ ካሜራ ላይ ደፍታ ምናምን እንደዚህ አይነት ሴቶች ቀላል ናቸው እንዲህ ለመላላክ ፎን ሴክስ ምናምን ለማድረግ። ስለዚህ እነሱ ነገሮችን መቀነስ ውድዬ ምናምን ትያታለሽ አገብተሽ ከዛ ሜሴጅ ላይ ምናምን ተገቢና ሜሴጅ ላይ እኮ በጣም እንዲህ ምናምን ላረግሽ እፈልጋለሁ ምናምን ትያታለሽ በጉድ ማለት ነው። ከዛ ኧረ እባክህ እኔን ተመችተኛል ምናምን ትልሻለች ማለት ነው። ከዛ ወደ ዋትስአፕ ወይ ቴሌግራም ካለሽ ምናምን ትያታለሽ፣ ስልኳን ትሰጥሻለሽ። ከዛ አገብተሽ መሀት ሴት ያፈራሁት ማለት ነው። እና እንደሱ አይነት ነገር መቀነስ፣ ላይቭ ምናምን አለመግባት። ከገባሽም ደግሞ ቁም ነገር ያለው ወሬ ላይ ምናምን ገብተሽ አስተያየት ሰጠሽ ምናምን መውጣት ነው እንጂ ይሄ ለፎሎ ብላ ምናምን ተገላልጣ የምትወጣዋ ሴት ጋር ከገባሽ ሱስ ነው የሚሆንሽ። እና ከባድ አይቆምም፣ በአንዴ አይቆምም። ማስተርፒስም በአንዴ ምናልባት እስከ ህይወት ፍጻሜ ሊከተል ይችላል፣ ግን አልፎ አልፎ ምናምን ነው የሚሆነው። አሁን ስትተይ በ4 ወር አንዴ እንዳልኩሽ በወር አንዴ አመትም ሊኖር ይችላል ምናምን እንደዛ ነው እንጂ የሚቆመው በአንዴ የሚሆን ነገር የለም። ኦልራይት እና በቃ እንግዲህ አስተያየቴን ስለሰጠው አመሰግናለሁ። አይዟችሁ። እናመሰግናለን። የሰሙትን በልባቸው ያሳድርላቸው። በጣም በጣም እንዲህ አመት በዓል ምናምን ሲሆን ምቱ ስለማያውቁ እንደዚህ ብላቸው ባይዘው እና እንደዚህ ኢቨንት ምናምን ሲኖር ይሻላቸዋል። ቀን በቀን ጣጣ አለው እና ስላዳመጣችሁ አመሰግናለሁ። አንቺን የሚመችሽ በነገራችን ጊዜህን መስዋዕት አድርገህ ለዚህ ህዝብ ተጨንቀህ ለሰጠኸው ማብራሪያ ከልቤ አመሰግናለሁ። በቪዲዮሎጂ ስም ከልቤ ነው የማመሰግነው። ፎሎ አደርግሃለሁ። ጣጣ የለም። በቃ ፎሎ ምናምን እንዲያደርጉኝ ምናምን ነገራቸው። ይኸው አሁን 98 ማይቻል ነገር የለም፣ ይቻላል። የሳይ መቶ አስገቡትና ብዙ ጊዜ እየመጣ ከልምዱ ያካፍለናል። አስተያየት ይሰጣሉ። በነገራችን ላይ እንደዚህ ምናምን ሰው ምናምን እንደዚህ ከማውቀው አኳያ ኤክስፒሪየንስ ምናምን አካፍላለሁ። እንደዚህ እየመጣ እንደዛ ማለት አይዟችሁ ምንም ማለት አይደለም። አትጨነቁበት። ይህ ምንም የሚያሳስብ ነገር አይደለም ነው የምላቸው እና ባይ ተባለ። ይመቻችሁ። ፎሎ አድርጉት። ሌላ ጊዜ እንግዲህ ክብር እንዲያመጣዋለሁ።
እያመጣው እንትላችሁ ላይ ቶሎ ፎሎ አድርጉት። በቪዲዮ ለውጥቼ አስተያየት ይሰጣል። ምንም ጣጣ የለም ማለት በቃ ይሚ ማህበረሰቡ እኮ እንደዚህ አይነት ነገር ነው ማለት ካሳለፈ እኮ ወጣው ልጅነት ጭንቀቴን እኮ ብቻዬን ነው የተጨነቅኩት እኮ የልጅነት ጭንቀት እኔ ልጨነቅ ይሄ ሁላ መከራ ሲመጣብኝ ማለት ነው እሱ እንትን ያላለኝ እኔ ለሰው ልጅ ልጨነቅ አልችልም። ምን ይለኛል እንደዛ አይነት ነገር ውስጥ ነው ምናምን ሲቀጥል ደግሞ የሚባል ነገር ከዚህ ውስጥ መሰረዝ አለበት። ይሄ ራስህን አንተ መምራት ካልቻልክ ምንም ነገር እና በቃ አመሰግናለሁ አንቺም ስለሰጠሽኝ እድሉን እና በቃ ሌላ ቀን እንገናኛለን። ቻው። ኦልራይት ባይ። እንደዚህ ነው የተባረከ ሰው አለ። ብርክርክ ያለ የተባረከ ሰው የተበረራረከ ዩሲዛት ምን ልላችሁ ፈልጌ ነው። ይኸው ማለት የሚከብድ ነገር የለም እዚህ ምድር ላይ የሚከብድ ነገር የለም። ኦልራይት እንዴት ልግለጽልሽ? ሀሳቤን በግርግር ይከብዳል አይከብድም። ይኸውልህ ምን ማሰብ እንዳለባችሁ ልንገራችሁ። እንደዚህ አይነት አስተሳሰብ ውስጣችሁ ሲመጣ ልክ ሰግስግ 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 ሲልህ ቆጣን ብልና የሚመሰግሰግ አሰጋሰግ ለራስህ ማለት ነው። እና የሚከብድ ነገር የለም ሲጀመር እዚህ ምድር ላይ። አረው ጠፋብኝ እንዴ! እና ዛሬ ከጊዜ ላይ ጊዜን ሰዓቴን ምንም መስዋዕት አድርጌ ሰጥቻችኋለሁ ምናምን። ኦኬ እስካሁን ግን ምን ተረዳችሁ? በጣም ነው የሚቻለው። እንዴት ነው የማይቻለው? ሹክራን ይመልሳለሁ። Where are you? የማይቻል ነገር የለም፣ ሁሉም ይቻላል። ኦፍ ኮርስ ማይንዳችሁ ውስጥ ነው የመቻልና ያለመቻል ነገር ጭንቅላታችሁ ውስጥ ነው ያለው። ጭንቅላታችሁን እናንተ ከነገራችሁት ካሳመናችሁት ምን ካላችሁት ሰፋ አድርጋችሁ ማሰብ ነው እኮ ሌላ ምንም ፕሮሰስ የለውም። ወጋቲያ ሲለው ኮሜንት ነበብልሽ። እሺ ያነበብኩ ነው። እሺ እንዴት አድርጌ እስታሪ ያደረኳቸው እንትኖች ጠፉብኝ። እኔ እኮ ተሰቃየሁ። አሁን ለምሳሌ እንደዚህ እዚሁ ሲገባ ኪቦርድ ከዛስ not this one ማነው ልቦና የሚሰጠኝ? ያለኝን ልብ የት ላደርገው ነው? ወንድም አባት ነኝ። አሜን 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 አሜን። ከኔ የተሻለ ልብ ያላችሁ ሰዎች ይውላችሁ በጸሎት አስቡን፣ ጸሎት አድርጉልን። አዎ ሄደ የተባረከ ልጅ ወላሂ ላዚ በለል ምን ጠምብለለለ ግቡና ባሌን ዩት ግቡና ፖስቼ ይላችኋል። የምሬ ነው። ገብታችሁ አይታችሁ አስተያየት ሰጣችሁ ተመለሱ። ሂዱ የፈጠነ ሁለተኛ ፖስት ላይ ፖስቼ ይላችኋለሁ። ሂዱ አይታችሁ ፖስታችሁልኝ ኮሜንታችሁ አንቺ ለምንድነው እንደዚህ ጮክ ብለሽ እንዳታዩ አገላብጠሽ እንድታዩ አይደለም። አገላብጠሽ ለምን ታያለሽ? ሲጀመር ለምን የት ነው የምንወጣው? ማይኮይ የት ነው የምንወጣው? ሂዱና ፖስት ያደረኩትን ይህን ጣን በላይ አይታችሁልኝ ነው ሀሳብ አስተያየታችሁን ስጡ። ወደነዋል ካላችሁኝ የመባዳት ፕሮግራም አዘጋጅና በእናንተ ፊት ማሳያችሁናል። ከሱ ጋር የሆነ ቪዲዮ እንሰራና ያልኩትን ካደረጋችሁ
ስዌር ቱ ጋድ ወዴት ምን የምሬ ነው የምላችሁ። ሲሪየስሊ ቁም ነገር እኔ አልዋሽም። ታቆኛላችሁ እንደዚህ አይነት ነገር መዋሸት ምናምን ይደብረኛል። አልዋሽም ባች ማለት እሱ ባይመጣሽ ታገኝሻለህ። የምሬ እሺ ሂዱና አይታችሁት ነው ከወደዳችሁት ንገሩኝ፣ ካልወደዳችሁት ኮሜንት ላይ ሀሳባችሁን አስቀምጡልኝ። እያየኋችሁ ነው። ሂዱ ቶሎ በሉ።